እንዴ ለምን በገዛ ገንዘቤ ቆሎ ቆርጥሜ ባፈራሁት ገንዘቤ ለምን ዋና መብራት መክፈል አልችልም? በሕግ አምላክ እያላችሁ ልትጮሁ ትችላላችሁ። ነገር ግን ያኔ ማንም ከዚህ ነገር ማንም አይሰማችሁም፣ ማንም አያስጥላችሁም። ማስጠንቀቂያ፣ ይህ ቪዲዮ ለውይይትና ለግንዛቤ የቀረበ እንጂ የፖለቲካ ቅስቀሳ ወይም የሕግ ምክር አይደለም። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንዴት ሰነበታችሁ? እኔ እግዚአብሔር የተመሰገነ ይሁን ፍጹም ሰላም ነኝ። ዛሬ በዲጂታል መታወቂያና በናሽናል አይዲ በተያያዙ ጉዳዮች ዙሪያ የሚነሱ ዓለም አቀፍ መላምቶችን፣ ሃይማኖታዊ ስጋቶችን፣ የቴክኖሎጂ አድንታዎችና ፖለቲካዊ አሻጥሮችን አጠር ምትን አድርገን ውስጣዊ ሚስጥሩን ከመጀመሪያው እስከ መጨረሻው በዝርዝር እናያለን ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል ስለ ቢዝነስና ቴክኖሎጂ የሚዳስበት ቻናል ነውና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር የቻናል ቤተሰቦች ቪዲዮውን ሼርና ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ እንሄዳለን ማለት ነው። አብራችሁን ቆዩ። አይናችሁን ጨፍኑና ይሄን አስቡ። አንድ ቀን ጠዋት ከእንቅልፋችሁ ስትነቁ ዓለም ተቀይራለች። ገንዘብ አላችሁ ግን መጠቀም አትችሉም። ቤት አላችሁ ግን መብራትና ውሃ መክፈል አትችሉም። መኪና አላችሁ ግን ነዳጅ መቅዳት አትችሉም። እንዴ ለምን በገዛ ገንዘቤ ቆሎ ቆርጥሜ ባፈራሁት ገንዘቤ ለምን መብራትና ውሃ መክፈል አልችልም? ለምንስ ቆሎ ቆርጥሜ ባፈራሁት ሀብትና ንብረት ነዳጅ መቅዳት አልችልም? እንዴ ለምን በሕግ አምላክ እያላችሁ ልትጮሁ ትችላላችሁ። ነገር ግን ያኔ ማንም ከዚህ ነገር ማንም አይሰማችሁም፣ ማንም አያስጥላችሁም። እንዴ ግዴታችሁ ቢሆንስ? ምክንያቱም ቋሚ ሀብትና ንብረት የምትገዙበት ዋናው የግል ስጋዊ መንፈሳዊ ሚስጥራዊ ማንነታችሁ ወይም ህልውናችሁ ወደ 15 በማይሞላ ድጅት ተቀይሯል ብትባሉስ ምን ታስባላችሁ? ይህን ጥያቄ ማንም ሊመልሰው የሚችል ተራ ቀላል ጥያቄ ለጊዜው የሚመስል ነገር ግን በደም ነፍስ የሚመለስ ቢሆንም ብዙ ምርምር የሚያስፈልገው ጉዳይ አይደለም። የሆነ ሆኖ ግን መልሱን ወደፊት በሂደት የምናየው ይሆናል። ነገር ግን የሆነ ወጥመድ ቢኖርስ፣ ማለትም ቋሚ ሀብትና ንብረት የምትገዙበት ዋናው የግል ስጋዊ መንፈሳዊ ሚስጥራዊ ማንነታችሁ ወይም ህልውናችሁ መፍቻ ቁልፉ ቢሰረቅስ፣ ወይም ደግሞ ቢጠለፍስ፣ ወይም ደግሞ አሁንም መፍቻ ቁልፉን የያዘው ሰው የእናንተ ጠላት ቢሆንስ፣ ወይም ደግሞ መፍቻ ቁልፉን የያዘው ሰው በአንድ በማይታይ ኃይል እጅ ቢሆንስ የሚሉ ጥያቄዎችን መጠየቅና መመራመር እና መልስ ማግኘት ሰዋዊ ግዴታችን ነው። ውድ ቤተሰቦቼ ይህ የምዕራባውያን ፊልም አይደለም። ይህ አሁን በኢትዮጵያና በመላው ዓለም በከፍተኛ ፍጥነት እየተገበረ ያለው የዲጂታል መታወቂያ ወይም የናሽናል አይዲ እውነታ ነው። በአሁኑ ዘመን ያሉ በሳይንስና በቴክኖሎጂ የሰለጠኑ የዓለም መንግስታት የዲጂታል መታወቂያ ወይም ናሽናል አይዲ ዓላማው ባጭሩ ለዘመናዊነት ነው ይሉናል። ባንኮች ደግሞ ለደህንነት ነው ይሉናል። ነገር ግን ከሽፋኑ ሲገለጥ ብዙዎች የሚፈሩት ሌላ እውነት ቢኖርስ ይሉናል። ይህ የዲጂታል መታወቂያ ወይም የናሽናል አይዲ ስርዓት ለዮሐንስ ራእዩ 666 መደላድሉን እየፈጠረ ይሆን ወይስ ዓለምን በአንድ ላይ ጨፍልቆ ለመግዛት ለሚፈልጉ የዘመኑ የሰይጣን አምላኪዎች የኢሉሚናቲዎች የቁጥር መሳሪያ እየሰጠን ይሆን? ወይስ እኛ ሳናውቀው ወደ ዲጂታል እስር ቤት እየገባን ይሆን የሚሉ ጥያቄዎችን መጠየቁ አይከፋም። ውድ ቤተሰቦች ወደ ዋና ሚስጥሮቹ ከመግባታችን በፊት ወጥመዱ ሳያውቁ ማምለጥ አይቻልምና መጀመሪያ ስርዓቱ እንዴት እንደሚሰራ መረዳት አለብን። ናሽናል አይዲ ወይም ፋይዳ ማለት ባጭሩ ስለናንተ ያለው ማንኛውም መረጃ፣ ስማችሁ፣ መልካችሁ፣ የጣት አሻራችሁና የአይን ብሌናችሁ፣ በአጠቃላይ ሰው ስለመሆናችሁ ስጋዊና ነፍሳዊ ማንነታችሁ ወደ ኮምፒውተር ኮድ የሚቀይር ስርዓት ነው። ይህ መረጃ ደግሞ በአንድ ማዕከላዊ ቋት ወይም ሴንትራል ዳታቤዝ ውስጥ ይቀመጣል። ከዛም ሁሉም የአገልግሎት ሲስተም ያለ ናሽናል አይዲ ወይም ደግሞ ያለ ፋይዳ የማትገለገሉበት ዘመንና አሰራጭ ይመጣል ማለት ነው። በእርግጥ በረቀቀ መንገድ እግዚአብሔር የፈጠረውን ሰው የተባለ ትልቅ ፍጡር በረቀቀ በሰው በሰራ ቴክኖሎጂ ስጋዊና ነፍሳዊ ማንነታችሁን ከአምላካችሁ በላይ በውስጣችሁ ያለውን ስውር ማንነታችሁን መያዝ፣ ማወቅ፣ ማጥመድ፣ መመርመር የሚችል አካል ወይም ቴክኖሎጂ እንደማይኖር አንድ ሃይማኖት ካለው ሰው የሚጠበቅ እምነት ነው። በአንጻሩ የናሽናል አይዲ ወይም የፋይዳ የስርዓቱ ጠበቆችና ሳይንቲስቶች እንደሚሉን ጥቅሞቹን አጉልቶ በማሳየት ወንጀለኞች መደበቂያ ያጣሉ ይሉናል። ታክስ የሚሰውሩትም ይያዛሉ ይሉናል። የባንክ አገልግሎትም ይዘምናል ይሉናል። የሐሰት መታወቂያም ከገበያ ይጠፋል፣ ዓለም ወደዚህ እየሄደች ነው ይሉናል።
በእርግጥ እዚህ ጋር አንድ ትልቅ ምስጢራዊ እውነት አለ። ቀደም ሲል የነበረን የማንነት መታወቂያችን፣ ፎቶአችን፣ አድራሻችን፣ ብሔራችን የተጣፈበት በቀላሉ ከዋና መዝገቡና ከመታወቂያችን በውሃና በሰው ሰራሽ ጉዳቶች ሊጠፋ የሚችል የመንግስት ወረቀት ብቻ ነበር። አሁን ግን መታወቂያችን፣ ስጋዊ ምስጢራዊ ማንነታችን፣ ስማችን፣ መልካችን፣ የጣት አሻራችንና የአይን ብሌናችን በአጠቃላይ ስጋዊ ማንነታችን ወደ ኮምፒውተር ኮድ ስለተቀየረ መታወቂያችን ህይወታችን እየሆነ ነው። እንዴት ካላችሁኝ አሁን በሀገራችን በዋና ዋና የአገልግሎት ዘርፎች ላይ ለመገልገል ናሽናል አይዲ ወይንም ፋይዳ ሳንወድ በግድ ማውጣትና መጠቀም በህግ አስገዳጅ እየሆነ ነው። ለምሳሌ ብንመለከት ባንክ ሂሳብ ለመክፈት ያለ ናሽናል አይዲ አይቻልም። ንግድ ፍቃድ ለማውጣትም ያለ ናሽናል አይዲ አይቻልም። ሲም ካርድ ምዝገባም ያለ ናሽናል አይዲ አይቻልም። ነገ መብራት፣ ውሃ እና መንጃ ፍቃድና የመሳሰሉት ከዚህ ጋር ይያያዛሉ ተብሎ ይጠበቃል። ይህ ማለት ደግሞ ቀስ በቀስ ህይወታችን በዚህ በናሽናል አይዲ ቁጥር ላይ ጥገኛ ከመሆኑም በተጨማሪ በናሽናል አይዲ ስጋዊ ምስጢራዊ ማንነታችን፣ ስማችን፣ መልካም የጣት አሻራችንና የአይን ብሌናችን በአጠቃላይ የግል ምስጢራዊ ስጋዊ ማንነታችን በአንድ ኮምፒውተር በአንድ ክፉ ኃይል እጅ ቢወድቅና ቁጥሩን ቢጠፋው ያጠፋው ሰው ወይም ያጠፋው አካል ህይወትን አጠፋ ወይም ህይወታቸውን አጠፋው ማለት ነው። እናም ዋናው ችግሩና ፍርሃቱ የሚጀምረው እዚህ ጋር ነው ማለት ነው። ውድ ቤተሰቦቼ አሁን ደግሞ የናሽናል አይዲን ጉዳይ ሃይማኖታዊ በሆነ የበርካቶች አማኞች ልብ የሚሸበረው ሃይማኖታዊ ጉዳይ እንመልከተው። በክርስትና እምነት አስተምሮ በተለይም በኦርቶዶክስ ክርስቲያን አስተምሮ የእምነታችን ዋና መጽሐፍ በሆነው በመጽሐፍ ቅዱስ ስለመጨረሻው ዘመን ሲናገር በዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 17 እንዲህ ይላል። ታናናሾችና ታላላቆችም ሁሉም በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያደርጋቸዋል። የአውሬውን ስም ወይም ደግሞ የስሙ ቁጥር ያለው ምልክት የሌለበት ማንም ሰው ሊገዛ ወይም ሊሸጥ እንዳይችል ያደርገዋል ይላል። እስኪ ቃሉን እናስምርበት። መግዛትና መሸጥ የሰው ልጅ በምድር እስከኖረ ድረስ የሚተገብራቸው የዕለት ተዕለት የኑሮ አካሉ ናቸው። አሁን ያለንበት ዓለም ብንመለከት በጥሬ ገንዘብ መገበያየት እየቀረ ነው። መንግስት የዲጂታል ክፍያን እያበረታታ ነው። በተለይም በቴሌብር፣ በሞባይል ባንኪንግ፣ በሲቢ ብርና በመሳሰሉት የዲጂታል ክፍያ አማራጮች ገንዘብ ትራንዛክሽን እየተካሄደ ነው። ነገር ግን እዚህ ጋር የዲጂታል ክፍያ አማራጮችን ለመጠቀም ምን ያስፈልጋቸዋል ካላችሁ መልሱ የዲጂታል መታወቂያ ነው። ያለ መታወቂያ ሲም ካርድ የለም። ያለ ሲም ካርድ ዲጂታል ገንዘብ የለም። ያለ ዲጂታል ገንዘብ ደግሞ መግዛትና መሸጥ የማይቻልበት ጊዜ እየመጣ ነው ማለት ነው። ብዙ የመጽሐፍ ቅዱስ ተመራማሪዎች ይህን ሂደት ደግሞ ዘ ስሊፐሪ ስሎፕ ወይም ቁልቁለቱ ብለው ይጠሩታል። በዚህ በመጽሐፍ ቅዱስ ጥናት ውስጥ እኛ አጥኚዎች እንዳረጋገጡ 3 አመንኪዮ አሉት ይሉናል። የመጀመሪያው አመንኪዮ በመጀመሪያ ዛሬ መታወቂያውን በካርድ እንድትቀበል ወደ ሲስተሙ እንድትገባ ያደርገዋል። ሁለተኛው አመንኪዮ ደግሞ ቀጥሎ በሂደት ነገ ካርዱ ይጠፋል ወይም ደግሞ ይሰረቃል ተብሎ በስልክ ብቻ እንዲሆን ያደርገዋል። ሶስተኛውና የመጨረሻው የዚህ መጽሐፍ ቅዱስ ጥናት አመንኪዮ ስልካችሁ ሲም ካርዱ ጨርሶ ሊጠፋ ይችላል ብለው ይላሉ። ስለዚህም ከዚህ ሁሉ አስተማኙ መንገድ መረጃው በሰውነታችሁ ላይ ለማድረግ ተብሎ ማይክሮቺፕ ይመጣል ብለው መጽሐፍ ቅዱስ አጥኚዎች በሶስት ዋና ዋና አመንኪዮ ያስቀምጡታል ማለት ነው። ስለዚህ ከዚህ ጥናት አመንኪዮ መረዳት እንደሚቻለው ናሽናል አይዲ ወይንም ፋይዳ ራሱ የአውሬው 666 ነው ማለት ባይቻልም ለዛ ለአውሬው 666 ስርዓት ግን እንቁላል እንዲጥል ጫጩቱን እንዲፈለፍልና እንዲያሳድግ መደላደሉን መሰረቱን እየገነባ ነው የሚል ስጋት በብዙዎች ሰዎች ዘንድ ሐሳብ አለ። በእርግጥ ቴክኖሎጂና መጽሐፍ ቅዱስን በደንብ ለማወቅ ጥራዝ ነጠቅ ሳይሆን የበሰለ ዕውቀትና ጊዜ ያስፈልገዋል። እኛ ኢትዮጵያን ደግሞ ስለ ቴክኖሎጂና ስለ መጽሐፍ ቅዱስ ላዩን እንጂ ጠለቅ ያለ ዕውቀት እንደሌለን ብዙዎች በተረት ተረት ሲነግሩን ኑረዋል። ለአብነት ያክል ዳግማዊ አፄ ምኒልክ የመጀመሪያውን የእህል ወፍጮ ቴክኖሎጂና ስልክ ወደ ኢትዮጵያ አስገብተው ህዝቡ እንዲያስፈጭ ቢጠይቁትም ለሰይጣን እህላችንን አናስፈጭም እምቢ በማለት ለዓመታት ንጉስና የንጉስ ተራማጅ ቤተሰቦች ብቻ እያስፈጩ ሌላው ግን በእጁ በድንጋይ ወፍጮ እየፈጨ ለዓመታት ህዝቡ የእህል ወፍጮ ቴክኖሎጂን ሰይጣን ነው እያሉ ሲያጣጥለው መቆየቱ ታሪክ ያስረዳናል። ውድ የቻናሌ ቤተሰቦች አሁን ደግሞ የናሽናል አይዲን ጉዳይ ከስጋዊና ከመንፈሳዊ ዓላማ ወጥተን በፖለቲካው መነጽር አጠር መጠን አድርገን እንመልከተው። የናሽናል አይዲ ጉዳይ ከማህበራዊ ጥቅሞቹ ከመንፈሳዊ ከሃይማኖታዊ ዓለም አልፎ ወደ ፖለቲካዊ ጨለማ ሴራ ይዘልቃል።
ብዙ የሃይማኖት፣ የፖለቲካል፣ የሶሻል ሳይንስ ተማሪዎችና መምህራኖች እንደሚሉን እነዚህ ኢሉሚናንቲዎች የአዲስ ዓለም ስርዓት ወይም በኒው ወርልድ ኦርደር ወይም ዓለምን በድብቅ የሚዘውሩት ሀያላን ቡድኖችና መንግስታቶች አንድ ትልቅ ህልም አላቸው ይባላል። ይህም የተመሳጠረውን የዓለምን ህዝብን ብሔራዊ ማንነትን፣ ድንበርን፣ ሉዓላዊነትን፣ የህዝቦች ሞራልና እሴቶችን በማዳከም በተለይ ለነሱ የማመች መንግስታትን በማፍረት ከፍ ሲልም ሰዎች የሚያምኑበትን የእምነት ተቋማትና ትምህርት ቤቶችን ሰርጎ በመግባት ከስራቸው በመናድ ጸረ እምነት፣ ጸረ ክርስቶስ ዝግጅቶችን በማድረግ የዓለም ሀገሮችና መንግስታትን ሰይጣናዊ ስርዓትን ለማንገስ የሚሰሩ እነሱ የሚቆጣጠሩት አንድ ማዕከላዊ መንግስት፣ እነሱ የሚቆጣጠሩት አንድ የዓለም ገንዘብና እነሱ የሚቆጣጠሩት አንድ ህዝብ ለማድረግ በድብቅ የሚንቀሳቀሱ ቡድኖች ናቸው ተብሎ ይታመናል። በመሆኑም እነዚህ በድብቅ የሚንቀሳቀሱ ቡድኖች ወይም ኢሊቶች ይህን ድብቅ ስራቸውን ለማሳካት እንቅፋት የሚሆንባቸው ብቸኛው ነገር የሰዎች የግል ነጻነት ወይም ፕራይቬሲ ነው። እናንተ የምትበሉትን የምትሄዱበትንና የምታወሩትን የምታስቡት ካላወቁ ሊቆጣጠሯችሁ አይችሉም። ስለዛም ናሽናል አይዲ ለዚህ ሴራ ቁልፍ መሳሪያ ነው። እንዴት ካላችሁኝ የራሳችሁ ስጋዊ፣ መንፈሳዊ፣ የግል ምስጢራዊ ማንነታችሁ ቋሚ መረጃችሁ አንዴ ማዕከላዊ ሰርቨር ላይ ከገባ ያ መረጃ ለማን እንደሚሰጥ ማንም አያውቀውም። ለዓለም ባንክ ይሁን፣ ለሲአይኤ ይሁን፣ ለአውሬው ቡድን ይሁን ወይስ ለሌላ አካል ብቻ ለማን እንደሚሰጥ መገመት ቀላል ነው። እግዚአብሔር አያርገውና ይህን ነገር አስቡት። አንድ የዓለም አቀፍ ስርዓት ተቃዋሚ ብትሆኑ፣ ለምሳሌ የዩክሬን፣ የሐማስ፣ የራሻ ወታደር ብትሆኑ እናንተን ለማጥቃት ጀት፣ ድሮን ወይም ወታደር መላክ አያስፈልጋቸውም። በእጃቸው ባለው ኮምፒውተር ብቻ በመጠቀም ባንካችሁን መዝጋት ወይም ፍሪዝ ብቻ በማድረግ ገንዘብ ከየትኛውም ባንክ እንዳይላክላችሁ ወይም እንዳታዋጡ፣ ስልክ እንዳትደዋወሉ፣ ንብረት ቢኖራችሁም እንዳትሸጡ ሲስተሙ ብሎክ ካረጋችሁ ሳትወዱ በግዳችሁ በራብ እንድትንበረከኩ ይደረጋል። ሌላው ቢቀር ተራ ስራ ሰርቶ ለመብላት ናሽናል አይዲ ስለሚያስፈልግ አንዴ ፍሪዝ ከተደረጋችሁ ከባድ ነው። ከዚህ አሰራር ጋር በተገናኘ በቻይና ሀገር አሁን እየተሰራ ያለው ስራ ሶሻል ክሬዲት ሲስተም ለዚህ ጥሩ ማሳያ ነው። መንግስትን የተቸ ሰው ባቡር መሳፈር አይችልም፣ ጥሩ ስራ መቀጠርም አይችልም። በመሆኑም ናሽናል አይዲ ወይንም ፋይዳ ለዚህ አይነት የዲጂታል አምባገነንነት መንገድን ይከፍታል ወይስ አይከፍትም የሚለውን ጥያቄ መልሱን ለእናንተ ልተውና ውጤቱን ወደፊት አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦች አሁን ደግሞ የናሽናል አይዲ ጉዳይ ሃይማኖታዊ፣ ፖለቲካዊ አሻጥሮችን ወደ ጎን ትተን የሳይበር ደህንነቱን ብቻ ብንመለከተው እጅግ የሚያስፈራ ነገር አለው ማለት ነው። ለምን ካላችሁኝ በዚህ በ21ኛው የዲጂታል ቴክኖሎጂ ሰማይ በነካበትና በነጠቀበት ክፍለ ዘመን መረጃ ወይንም ዳታ የምንለው ከወርቅና ከነዳጅ በላይ ውድ የሆነ ነገር የለም ማለት ነው። ከናሽናል አይዲ ጋር በተገናኘ ያንድን ሀገር ያውም የ120 ሚሊዮን ህዝብ የጣት አሻራና የአይን አሻራ ማለትም ስጋዊ፣ መንፈሳዊ፣ ግለሰባዊ መረጃ በአንድ ቦታ ሲከማች ለሀገሮችና ለጠላት ሀገሮች ትልቅ ግብዣ ይሆናል ብዬ ግምት ስላለኝ፣ ለምሳሌ እግዚአብሔር ያበረው እንጂ የሞባይል ባንኪንግ ፓስዋርዳችሁ ቢሰረቅ በቀላሉ መቀየር ትችላላችሁ። ነገር ግን የናሽናል አይዲያችሁ የጣትና የአይን አሻራችሁ በቀላሉ መቀየር ግን በጣም ከባድና ፈታኝ ነው ማለት ነው። ማንነታችሁም ለዘላለም የተሰረቀ ነው ማለት ነው። አንዴ ከተሰረቃችሁ ደግሞ ማንነታችሁ ለዘላለም የተጠለፈ ይሆናል ማለት ነው። በዚህም ሃከሮች በስማችሁ ዲጂታል ወንጀሎች ሊሰሩ ይችላሉ። በአጠቃላይ የናሽናል አይዲ ባዮሜትሪክ መረጃችሁ በጥንቃቄና በዘመናዊ መንገድ ካልተያዘ ህይወታችሁ ሊበላሽና ሊመሰቃቀል ይችላል ማለት ነው። ይህ ደግሞ የናሽናል አይዲ ቴክኖሎጂ የጎንዮሽ ጉዳት ነው ማለት ነው። እንግዲህ ውድ ቤተሰቦች የዚህ ቪዲዮ ዋና ዓላማው የፖለቲካል ቅስቀሳና የህግ ምክር ሳይሆን በዚህ በዲጂታል ዘመን ሀገራችን ብሎም ዓለማችን የዲጂታል አምባገነኖች መፈንጫ እንዳይሆኑና የናሽናል አይዲ ባዮሜትሪክ መረጃ ቁልፉ በማን ቢሆን ይሻላል፣ እንዲሁም የናሽናል አይዲ ባዮሜትሪክ መረጃ ደህንነቱ ምን ያህል የተጠበቀ ነው የሚለውን ጥያቄ መረጃ እንዲኖራችሁ ለወደፊት ደህንነታችሁ እንዲረጋገጥ ፈልጌ ነው ማለት ነው። በመጨረሻም ውድ ቤተሰቦች ይህ ቪዲዮ በትንሹም ቢሆን ስለ ናሽናል አይዲ ብራንድ እንደፈነጠቀላችሁ ተስፋ አደርጋለሁ። በእርግጥ ጉዳዩ አነጋጋሪ ነው። እናንተ ምን ታስባላችሁ? ስጋቱ ያመዘናል ወይስ ጥቅሙ? ሀሳባችሁን በኮሜንት ላይ ጻፉልኝ። ይህ መረጃ ለብዙዎች ጋር እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በተለይ እንደዚህ አይነት የቴክኖሎጂና የቢዝነስ ጥልቅ መረጃዎች እንዲደርሷችሁ ሰብስክራይብ ያላረጋችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ በሌላ አነጋጋሪ ቴክኖሎጂና የቢዝነስ ጉዳዮች እስክንገናኝ ሰላም ለእናንተ ይሁን።